በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን ተሰኛችሁ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምስከስ አደረሳችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ እስኪ እስራኤላውያን ከግብጽ ባርነት ከግብጽ ብስቁልና ከግብጽ ነጻነት የሌለበት የልጆች ሞት ያዩበት በጣም ብዙ ነገር ግፍ ያለፈባቸውና ወደ ነጻነት የሄዱበትን ታሪክ በትንሿ ለማየት እንሞክራለን። እግዚአብሔር እንግዲህ እንዳስጀመረን ፍጻሜያችንን ያሳምረው። እንግዲህ መጀመሪያ የምንጀምረው ከምንድን መሰላችሁ? እስራኤላውያን እንግዲህ በምንድን ውስጥ ነበሩ? በግብጽ ውስጥ በባርነት ውስጥ ነበሩና ይሄ ባርነት ውስጥ እያሉ እንግዲህ እስራኤላውያን እንደ እንግዶች አይደሉም የሚታዩት። ያያችሁ ነው። እስራኤላውያን ከሀገራቸው ከእስራኤል ተሰደው ነው ግብጽ ሄዱታ። እንደዛ ሲሄዱ እዛ ግብጽ ውስጥ እያሉ እንደ እንግዳ ሳይሆን የሚታዩት እንደ ባሪያ እየታዩ ይሸጣሉ። እንደ ባሪያ መታየት ማለት አሁን ዝም ብሎ እንደ ባሪያ መታየት ብቻ አይደለም። ይሸጣሉ፣ ይለወጣሉ፣ ቀን ሙሉ ስራ ሲሰሩ ይውላሉ። ከዛስ በኋላ ሌሊት ደግሞ ልጆቻቸው ደግሞ ይገደሉባቸዋል። በቃ ሌሊት ይሄዱ ማለት ነው። ወንድ ልጆች ሲወልዱ እነዛ ወንድ ልጆቻቸው ምን ያደርጉባቸው ነበር ማለት ይገሉባቸው ነበር። ማን? ግብጻውያን ማለት ነው። እና ልጆቻቸው እንኳ እየተገደሉ ምን አላሉ ማለት ነው። በቃ ወደ ሀገራቸው አልናፈቁም ነበር አለ። ይሄ ነጻነት የሚባለው ነገር አልታያቸውም ነበር ማለት ነው። እና ይህ ምን ያሳያል ስንል ወይንም ምን ያሳያል ይሄ ነገር አለ አይደል? ይሄ ባርነቱ፣ ጦርነቱ ምናምን ይሄ ምን ያሳያል ስንል እንግዲህ ዓለም የሚባል ነገር አለ። ይሄ ዓለም የምናየው ዓለም ይሄ ዓለም ሰውን ምን ይላል? ይጠቀማል። በቃ ሰውን መጠቀም ብቻ ነው የሚወደው። በቃ መበዝበዝ ብቻ ማለት ነው። ከዛስ በኋላ ነገር ግን ምን አይለውም? አይወደውም። አሁን አንዳንድ ሰዎች አሁን ለጥቅማቸው ብቻ ብለው የሚፈልጓቸው ይሉ ለጥቅማቸው ለራሳቸው ጥቅም ብቻ ሲሉ የሚፈልጓቸው ይሉ እንደዛ ማለት ነው። ዓለም ማለት እንደዛ ናት። በቃ እኛን ምን አትል ማለት ነው። አትወደንም። ብትወደን ኑሮ እንደዚህ አድርጋ አሳልፍ አሰጠንም ነበር ለዚህ ነገር ማለት ነው። በቃ ዓለም የሚባለው ይሄ ሰው ይሄ ዓለማዊ ሰው ማለት ነው። በቃ ለጥቅሙ ብቻ ግብጻውያን የሚፈልጓቸው እስራኤል ለምንድነው? ለጥቅማቸውና ለጥቅማቸው ብቻ ለነሱ አስበው አይደለም እንደዛ የሚያደርጉት ማለት ነውና መጨረሻ ላይ እግዚአብሔር ምንን ሰማ ማለት ነው? ጩኸታቸውን ሰማ። በቃ ልጆቻቸው ሲገደሉ ይጮሃሉ። እንደዛ በቀን በባርነት ሲሸጡ ሲለወጡ ሲገረፉ ያንን ምን ይላሉ? ይጮሃሉ ወደ እግዚአብሔር አምላክ እግዚአብሔር የሚባል አምላክ አላቸው እነሱ ደግሞ። እና ያንን ምን አሉ ማለት ነው? እግዚአብሔር ጩኸታቸው ምን አለ ማለት ሰማቸው። ስለዚህ ምን አለ ከዚያ በኋላ 10 መቅሰፍቶች መጡ ማለት ነው። 10 መቅሰፍቶች በግብጻውያን ላይ ምን አሉ ማለት ተፈጠሩ፣ ታዩ። በቃ እስከሚታዩ ድረስ ማለት ውሃው ምን እስከሚሆን ውሃው ደም እስከሚሆን ድረስ ማለት ነው። የፋሲካው በግ ደግሞ መጣ። የፋሲካው በግ ደግሞ ምንድነው? እስራኤላውያን እንዳይሞቱ የፋሲካውን በጉን ደሙን ምን ማለት ነው? መቃናቸውን ይቀበሉ ማለት ነው። ከዛስ በኋላ ያ መቅሰፍቱ ሲመጣ ምን ይላቸዋል ማለት ነው? ያልፋቸዋል ማለት ነው። እነሱን አይነካቸው ማለት ነው። ምክንያቱም እነሱ ምንድናቸው ማለት ነው? የተመረጡ ህዝቦች ናቸውና ማለት ነው። ከዛስ ይሄ ደሙ ደግሞ ምልክታቸው ነው። ምልክት የእስራኤላውያን ምንድነው ማለት ምልክት። እኛ መስቀል የምናደርገው እንዴት ነው? ምልክታችን ነው። ምንድነው? የክርስቶስን ስራ የምንመሰክርበት ነው። እስራኤላውያን ደግሞ ይሄ ደሙን ምንድነው የሚያደርጉት ማለት ምልክታቸው ነው። በቃ ምልክት ተሰጣቸው። መለያ ምልክት ማለት ነው። መለያ ምልክት ምን አላቸው? ተሰጣቸው። ምስጢሩ ምንድነው? ደሙ በጉ ምንድነው ምስጢሩ ስንል ደም ህይወት ነው። ደም ምንድነው ማለት ነው? ህይወት ነው። በጉ ደግሞ ምንድነው? መስዋዕት። ስለዚህ ይሄ ሁሉ ወደ ማን ይጠቁማል ማለት ነው? ወደ ኢየሱስ ክርስቶስ ይጠቁማል ማለት ነው። እሰቡት እንግዲህ ይሄ ሁሉ ወደ ማን የሚመራ ነው? ወደ ኢየሱስ ክርስቶስ። ስለዚህ የሆነ ነገር ሲያደርጉ ወደ ማን እየጠቆሙ ነው? ወደ ክርስቶስ የሚመጣው መሲህን ምን እያሉ ማለት ነው? እየጠቆሙ ነው ማለት ነው። ስለዚህ እያንዳንዱ ነገር ሙሴ ከመጣ በኋላ እየፈጸማቸው ያሉ ነገሮች ናቸው ወደ ማን የሚጠቁማቸው? ወደ ኢየሱስ ክርስቶስ ማለት ነው። ስለዚህ ሙሴ ሲመጣ ምን ትዝ አላቸው? ነጻነትን መስበክ፣ ወደ ሀገራችን ወደ ርስታችን እንመለሳለን ማለትን ምን አሉ ማለት ነው? ጀመሩ። እንመለሳለን የሚለውን ተስፋ አገኙ ማለት ነው። ማን? ሙሴን አንድ ወንድ ቢያገኙ ማለት ነው። ተመልከቱ እንግዲህ ሌሎቹ ሽማግሌዎች እናቶች ምናምን ናቸው። እንደዚህ አይነት ወጣትና ለጦርነት ለመሪነት የሚበቃ አላገኙም ነበር እስከዛሬ። ምክንያቱም ሲገደሉባቸው ነበርና ማለት ነው። እና ሙሴን አገኙ።
ሙሴ ያን ሁላ ከእግዚአብሔር ተላከ። ነብይ ሙሴ ከእግዚአብሔር ተላከ። ከዛስ በኋላ ያን ሁላ ተአምራት አሳየ ማለት ነው። ያን ሁላ እንደዚህ አሁን ዝም ብለን ተአምራት እንደምንለው ብቻ አይደለም። በጣም በቃ የሚያስፈራራ በአሁን ሰዓት ቢደረግ ያ ነገር በጣም በቃ ይሄ ያለ አይደል ምን እንቀጠቀጥበት ምን ፈራበት ነው ማለት እና ያን ሁላ አደረገ። ሌላው ደግሞ ቀይ ባህር ወደ ቀይ ባህር ይሄን ካረጉ በኋላ ነጻነት ምናምን ይሄ ውስጣቸው ተፈጠረና ወደ የት መሄድ ጀመሩ ማለት ነው። ወደ ቀይ ባህር ማለት ነው። በቃ ግብጻውያን በቃን ብለው አስወጧቸው እስራኤላውያን። በቃ ፈርዖን ግን እንደዚሁ ነጻ አድርጎ ሊለቃቸው አልፈለግም። እንደዚሁ ነጻ አድርጎ ምን ሊላቸው አልፈለግም። በነጻነት ሊለቃቸው አልፈለግም። ሊያጠፋቸው ይፈልግ ነበር ማለት ማን እስራኤላውያን። ከዛስ ተመልከቱ እንግዲህ ያን ሁላ አድርጎ ያን ሁላ ጉልበት ሲበዘብዝ ያን ሁላ ስራ ሲያሰራ ያን ሁላ ልጆቻቸውን ሲገል የነበረ እንደዚሁ በነጻ አለቀቃቸው። እንደዚሁ በነጻ ምን አላላቸው አለቀቃቸው። አንዳንድ ጊዜ እኮ ስራ ሰርታችሁ ለፍታችሁ ምናምን የሆነ ብራችሁን ሰጥቷችሁ እንኳን አመሰግናውን ምናምን ብሎ ቢሄድ እሺ፣ ሌላ ደግሞ ከናንተም ብር ቀንሶ እናንተንም ለመጉዳት የሚፈልግ ማለት ነው። እና ፈርዖን ማለት እንደዚህ አይነት ነበር ማለት ነው። እና ምን ቀይ ባህር ምን ያሳያል? በእምነት መሻገር ቀይ ባህር ማለት ነው። ቀይ ባህር ዝም ብሎ ይሄ ባህር ተከፍሎ ብቻ እንደመሄድ አይደል፣ እምነት ያስፈልጋል ውስጥ። ስለዚህ ነጻነት የሚባለውን ምን ፈጠረላቸው? እምነት ውስጣቸው ማለት ነው። ስለዚህ ህዝቡ በሙሉ ምን አለትማ ወጡ። ከዛስ ግን ፈርዖን ምን አለ? አልተዋቸውም። ከዛስ ፊት ባህር አለ፣ ከኋላ ደግሞ ምን አለ ማለት ነው? ጦር አለ። ማን? ፈርዖን እየመጣ ነው ከኋላ ማለት ነው። ስለዚህ በዚህ ውስጥ ነው እስራኤላውያን በጣም ተጨነቁ ማለት ነው። ተመልከቱ፣ ከዚህ ባህር ነው፣ ከዚህ ጦር እየመጣ ነው ሊገላቸው። ከዛ ምን ያርጉ? መሀል ላይ ቆሙ፣ በቃ ተጨናነቁ ማለት ነው። ይሄን ጊዜ የሚያስፈራ ሁኔታ ሲገጥማቸው እግዚአብሔር ማለት ተመልከቱ አለ። ከዛስ ባህሩ ተከፈለ፣ ህዝቡ ሁሉ አለፉ። ጠላት ግን ምን አለ ማለት ነው? እዛ ባህር ውስጥ ጠፋ፣ ሞተ፣ ሰጠመ ማለት ነው። ስለዚህ እስራኤላውያን እንደዚህ አድርገው ጭንቀታቸውን ምን አሉ ማለት ነው? ተሻገሩ። በማን? በእግዚአብሔር። ከዛስ የእግዚአብሔር ስራ በሙሴ እየሰራ ማለት የእግዚአብሔርን ስራ። ሚስጥሩ ምንድነው? የዚህ በባህር ማለፋቸው በባህር ውስጥ ለማለፍ እምነት ማስፈለጉ ምንድነው? ይሄ ሚስጥሩ ስንል ጥምቀት ነው። የዚህ ሚስጥሩ ምንድነው? ጥምቀት። እንዴት ነው ጥምቀት ሊሆን የሚችለው ስንል ውሃ አለ። ውሃው ምንድነው? መንጻት፣ ይሄ ንጹህ መሆን፣ መቀደስ፣ ቅዱስ መሆን ያንን ያሳያል። ምን? ውሃው ማለት ነው። ከዛስ ማለፉሳ ስንል ማለፉ ደግሞ ምን ያሳያል ማለት ነው? አዲስ ህይወትን መጀመር። በቃ አዲስ ህይወትን ያለፈውን ህይወት ረስቶ አዲስ ህይወትን መጀመር ነው የሚያሳየው። ምን? በውሃ ውስጥ ማለፍን ማለት ነው። ወይንም ጥምቀት። ይሄ ጥምቀት ያሳያል። አንድ ሰው ሲጠመቅ ምን ያገኛል ማለት ነው? መንጻት፣ ንጹህ ይሆናል። ይሄ ቅድስናን ያገኛል። የእግዚአብሔር ልጅ ይሆናል ማለት ነው። የእግዚአብሔር ምን ይሆናል? ልጅ። ይሄ ልጅነትን ያገኛል። ከዛስ ማለፉ ደግሞ እነሱ ሲያልፉ እኛ ደግሞ ጥምቀትን ከተጠመቅን በኋላ ምን እናገኛለን? አዲስ ህይወት። አባታችን ሆይ ብለን የምንጸልይበትን ልጅነት እናገኛለን ማለት ነው። ምን እናገኛለን? ልጅነትን። ከዚህ በኋላ ደግሞ አሁን ተመልከቱ እንግዲህ ያንን ጠላት አለፉ። ከዛ በኋላ ደግሞ ምን አገኙ? ወንዙን አለፉ፣ ጠላታቸውንም አለፉ፣ ወንዙንም አለፉ። አሁን ደግሞ ሲና በረሃ ላይ ደረሱ። ደግሞ ሲና በረሃ ላይ ሲደርሱ ደግሞ እዚህ ጋር ምን ያስፈልጋል? እምነት የሚፈጠርበት ምንድነው? ቦታ ነው። ያ ደግሞ ሲና በረሃ ብሎ ምንድነው ያለው መሰላችሁ? እምነት የሚፈጠርበት ቦታ። የዛን ጊዜ በእምነት ነው አይተሻገሩት። እምነት ያስፈልጋል እንትን ለማለት ያንን ነገር ለማለፍ። ምክንያቱም ካለ እምነት እንዴት ተከፍሎ እንዴት አልፏል አለ። እምነት ቢኖረን ነው እንጂ ፈርዖን ካለ እምነት በትዕቢት አልፋለሁ ሲል ምን ገጠመው ማለት ነው? ምን ገጠመው? መስጠም ገጠመው ማለት ነው። እነሱ ግን በእምነት ተሻገሩት። እምነት ያለው ሰው ነው የሚሻገረው። ከዛስ በኋላ አዲስ ህይወት ደግሞ ምን የሚለው የሚጀምረው ማለት ነው። ስለዚህ ከዚያ በኋላ ደግሞ ምን ገጠማቸው ማለት ነው? ፈተና መጣባቸው። ምን እንበላለን? ውሃ የለም፣ ምግብ የለም፣ ምንም አይነት መንገድ አይታይም። ተመልከቱ እንግዲህ ሲና በረሃ ማለት በጎረቤታችሁ ደህና አደራችሁ የሚላችሁ የለም፣ ገበያ የለም፣ እንደዚህ የሚታይ ውር የሚል ባህር ዛፍም ሆነ ምንም ነገር የለም። እሰቡት እንግዲህ ጭው ያለ በረሃ ነው። የሚበላ የሚጠጣ የለበትም። ምንም አይነት አረንጓዴ ነገር አይታይበትም ማለት ነው። እዛ ላይ ምን ተፈጠረ ማለት ነው?
ጨነቃቸው። በቃ ምግብ የለንም ያን ሁላ ህዝብ ይዘን እንዴት አድርገን ነው ይሄንን ነገር የምናልፈው ብለው በጣም ተጨናነቁ ማለት ነው። ከዛስ ህዝቡ አለ ወደ ግብጽ እንመለስ አለ። ተመልከቱ እንግዲህ ወደ ምን እንመለስ? ወደ ግብጽ እንመለሳለን። ይሄን ነገር ወደ ይሄ ነገር ጥልቅ ገብተን ስናየው ምንድነው መሰላችሁ? ሰው በችግር ጊዜ ምንን ይረሳል? እውነትን ይረሳል። እያያችኋ በዛ በችግር ጊዜ ነጻነት አላቸው እኮ ግብጽ ላይ ያሉ ነጻነት የላቸውም፣ ሆዳቸውን ይጠግባሉ። እዚህ ግን ነጻነት አላቸው፣ ግን ሆዳቸው ግን ገና አልጠገበም። ገና አላረል በጥርጣሬ ውስጥ ናቸው። የሚበላ ነገር እናገኝ ይሆን? የሙሴ አምላክ እግዚአብሔር ምን በላው ነገር ይሰጠን ይሆን እያሉ ምን ይላሉ ማለት ነው? ይጨነቁ ነበር ማለት ነው። ከዛስ በኋላ ይሄ ምንን ያሳያል ማለት ነው? እውነትን ምን ይላል ማለት ነው? መርሳት። በቃ ነጻነታቸው እረስተዋል ማለት ነው። እነሱ ሰዎች ነጻነታቸው ምን ብለዋል? እረስተዋል። ስለዚህ አንዳንድ ጊዜ ረሃብ ሲገጥመን ወይንም ችግር ሲገጥመን የሆነ ነገር ያ ኃጢአት ስንሰራበት የነበረው ነገር ማሰብ የለብንም፣ ማለፍ አለብን። በቃ ያንን ነገር ተቋቁመን ማለት ነው። እሺ እዚህ ጋር ደግሞ ምን ተፈጠረ ማለት ነው? መና የሚባል ነገር ይሄ ደግሞ መናው ደግሞ ከየት የሚመጣ ነው? ከሰማይ ምን ያለ የወረደ ከሰማይ እግዚአብሔር ምን ያላላቸው ያወረደላቸው ማለት ነው። ከዛስ እንጀራን ከሰማይ እሰጣችኋለሁ አለ። ማን? ቸሩ እግዚአብሔር ማለት ነው። ምን አለ? እንጀራን ከሰማይ ምን እላችኋለሁ? እሰጣችኋለሁ። ተመልከቱ እንግዲህ። ከዛስ ሌሊት ምን ይላሉ ማለት ነው? ሌሊት ይሰበሰባል። ሌሊት ምን ይላል? ጠል መጣ። ከዛስ በኋላ አሁን መናው ዝም ብሎ የወረደ ነገር አይደለም። እግዚአብሔር ምን ያክል እንደሚያስብ ተመልከቱ። እዚህ ጋር አሁን በደንብ ጠለቅ ብዬ ልንገራችሁና እግዚአብሔር ዝም ብሎ እንትን የሚል አይደለም። ይሄ አለ አይደለ? ምግብ ዝም ብሎ የጣለላቸው አይደለም። ምክንያቱም እስራኤላውያን እንደዛ ምግብ አጣን ሲሉ ወደ ግብጽ እንመለስ ያሉ የሆነ ነገር ደግሞ ምግብ ደግሞ መሬት ላይ አንስታችሁ ብሉ ብትሏቸው አይበሉም ማለት ነው። ስለዚህ እግዚአብሔር ምን አደረገ ማለት ነው? መጀመሪያ ጠል ተነጠፈ ከስር ማለት ነው። ከዛ ያጠሉ ለምን ይጠቅማል? ከስር አፈር እንዳይነካው ተዋሳያን ምናምን እንዳይሄዱበት ምናምን ከብዙ ነገር ይጠብቋል ከስር ማለት ነው። ከዛ ሌላው ደግሞ መናው ተቀመጠ ከዛ ከጠሉ ላይ ማለት ነው። ከዛ ከላይ ደግሞ ምን አለ ማለት ነው? ይሄ እንትኑ ደግሞ እንደ ማር ጣፋጭ ነው ምኑ ጠሉ። ከዛ ከላይም ደግሞ ምን አለ? ጠል አለ። ይሄ ጠሉ ከላይም ከታች ምን ያያል ማለት ይጋርደዋል። ነፍሳት እንዳይበሩበት፣ ነፍሳት እንዳይነኩት፣ እንዳይልባቸው ማለት ነው። እና ይሄን ያክል ነው እግዚአብሔር ምግብ ስጠን ሲሉ ማለት ምን ያለላቸው የተጨነቀላቸው ማለት ነው። ከዛስ በኋላ ቀን ምን ይላሉ ማለት ነው? ሌሊት እንደዚያ ይወርድላቸዋል፣ ሌሊት ይቀመጥላቸዋል ወይንም ሌሊት ይወርድላቸዋል። ቀን ምን ይላሉ? ይሰበስባሉ። ፀሐይ ሲመጣ ምን ይላል? ቀን እየሰበሰቡ ይውሉና ያንን እኮ ቀን በዛሬ ሰበሰባችሁትና በዛን ሰዓት ሆናችሁ ማለት ነው። ዛሬ ሰብስባችሁት ለነገ ብታሳድሩት ምን ይበላሻል? ለነገ ዛሬ ልፍጨህ ብላችሁት እምቢ ያላችሁ ላይክ እንደ ስንዴ ሳይሆን እንደ እንትን ተልባ ያለ ነገር ነው ይላሉና አንዳንድ ጊዜ እንደ ተልባ ያለ ነጭ ነገር ነውና ያንን ልፍጭ ብላችሁ በወፍጮ ምን አፈይታችሁ የምጋግሩትን እንደዛ አድርገው ነው የሚጋግሩት። ባይዘይ እንደዛ አድርገው ዳቦ ይጋግሩታል፣ እንደፈለጉ ይጋግሩታል። ለብዙ ነገር ስጋ ከፈለጋችሁ እንደ ስጋ ይሆናል። ወተት ከፈለጋችሁ ለህፃናቶቹ እንደ ወተት ይሆናል። አሁን ይሄድና ያዋለና እንደዛ ይሆናል። ምኑ መናው ማለት ነው። እና መናው ምን ያክል እስራኤላውያንን እንዴት እንደተንከባከባቸው ውሃ ሲፈልጉ ሙሴ አለቱን መታው በበትሩ። ከዛስ በኋላ ምን ፈለቀላቸው? ውሃ ፈለቀላቸው ማለት ነው። ውሃ ምን አለላቸው? ፈለቀላቸው። ስለዚህ ውሃ ጠጡ፣ ምግብ ማገኙ ማለት ነው። ከዛስ ያንን ይሰበስባሉ። ይሄ ደግሞ ምስጢሩ ምንድነው ስንል እግዚአብሔር በዝርዝር ምን ይላል ማለት ነው? በዝርዝር ይከብራል። የሚሰጠው ምንድነው ማለት ነው? ንጹህ ነው፣ ንጹህ ነገር። ስለዚህ እግዚአብሔር በዝርዝር ሁሉም ነገር ምን ያለ ማለት ነው? አክብሮ ሰጣቸው። በቃ ክብር ሰጣቸው ማለት ነው። በቃ አለ አይደለ? ይሄ እንዳይናፍቁ ወደዛ ያለውን ነገር እንዳይናፍቁ እግዚአብሔር ምን ያክል እንደሚጠነቀቅ ለፈጠራቸው እስራኤላውያን ማለት ነው። እና
እንደዚህ ካረገ በኋላ አምስተኛው ደግሞ ህጉ ምንድነው? እለታዊ እምነት። ይሄ እለታዊ የሆነ እምነት ምን አለላቸው መሰላችሁ? የቀኑን ብቻ ሰብስቡ አላቸው። እዚች ጋር አንድ ነገር ልንገራችሁና ይቅርታ። ለምሳሌ በአዳም ጊዜ ህግ ስንት ነበር? አንድ ነበረ። በአዳም ጊዜ ህግ ስንት ነበረ? አንድ ነበረ። ከዛስ በእስራኤላውያን ደግሞ በጣም ብዙ ሆነ ማለት ነው። አሁን ደግሞ በእኛ በሐዲስ ኪዳን ባለነው ሰዎች ደግሞ ስንት ሆነ? 10 ሆነ ማለት ነው። እና መጀመሪያ ህግን ሲያስተምራቸው ወይም ህግ ሲሰራላቸው አንዲት ህግ ሰጣቸው። ምን አይነት ህግ? የቀኑን ብቻ ሰብስቡ የሚል ማለት ነው። የቀኑን ብቻ ምን በሉ? ሰብስቡ የሚል። ስለዚህ መጠኑ የተቀመጠው ምን ይላል ማለት ነው? ከመጠን በላይ አንዳንድ ወጣቶቹ እንደኔ ያሉት ምናምን በጣም ብዙ ሰብስበው ይሄዳሉና እቤታቸው ገብተው በመስፈሪያው ሲሰፍሩት ያቺ አሮይቷ ሴት ትንሽዬ ሰብስባ ሄደችውና አንተ በኬሻ ሙሉ ሰብስበህ የመጣው እቤት ስትሰፍረው ምንድነው? እኩል ነው። አስባችሁታል? ምን ያክል እግዚአብሔር እንዳስተማራቸው ትምህርት ማለት ነው። እና ይሄንኛው በኬሻ ሙሉ ሰብስቦ የቺኛቱ ደግሞ እናት እድሜዋ ገፋ ያለው ደግሞ ትንሽዬ ሰብስባ ስትመጣ እሷም በመስፈሪያው ስትሰፍረው እኩል ነው፣ እሱም ደግሞ በመስፈሪያው ሲሰፍረው እኩል ነው። እያያችሁና እግዚአብሔር ምን ያክል እንደሚያስተምር። ስለዚህ ይሄንን ምን አላቸው ማለት አስተማራቸው። በመጠን ኑሩ የሚለውን ነገር ማለት ነው። ሁልጊዜ በቃ ይሄ ልብላ ልጠጣ የሚል ነገር አያስፈልግም። በቃ እግዚአብሔር ሲያስተምረን ማለት ነው። እሺ በሰንበት ላይ ደግሞ ሌላው ደግሞ ይሄ ነገር ደግሞ የሚገርማችሁ ደግሞ ይሄ በጣም ብዙ የሰበሰበው ያችን አንዲት ጣሳና ሆና ያችን አንዲት ጣሳ ለነገ ካሳደራት ይበላሻል፣ ተልቶ ነው የሚያገኘው ማለት ነው ጧት ሲነሳ። እንትኑ ግን ለምሳሌ ለሰንበት ሲሆን ግን ሁለት መስፈሪያ ይሰፍራሉና ሁለት መስፈሪያው አንደኛውን ለዛሬ አንደኛውን ደግሞ ለነገ ነው የሚሰፍሩት። ስለዚህ ያን ሲሰፍሩ ለነገው ምን ይላቸዋል ማለት ነው? ይቀመጥላቸዋል፣ አይበላሽም ማለት ነው። እና ምን ያክል ከባዮሎጂ ትምህርት ከሁሉ ነገር የተለየ ምግብ እንደሆነ ማለት ነው። በዚህ ዓለም ምን አይልም ማለት ነው። ይሄ ነገር አይገደፍም። ምክንያቱም ይሄ ከእግዚአብሔር ካልሆነ በዚህ ዓለም የማይሆን ነገር ነው ማለት ነው። እሺ የዚህ ደግሞ ምስጢሩ ምንድነው ስንል አንደኛው እምነት የሚባለው ነገር እምነት ዕለታዊ ግንኙነት፣ ይሄ ዕለታዊ የሆነ ግንኙነትን ያሳያል። ምን እምነት አይደለም ብሎ የማከማቸት ነገር አለ አይደል? ይሄ ዕለታዊ እምነት ዛሬ በጣም ብዙ ሰበሰብክና በጣም እምነት እንትን አላ ከዛስ ለነገ ሲሆን ድሳ እምነትን ታጣለህ ማለት ነው። ስለዚህ ምን ማለት የለብንም ማለት ነው። የሆነ ጊዜያዊ እምነት ብቻ መኖር የለበትም፣ ነገም መኖር አለበት እምነታችን ማለት ነው። ስለዚህ እግዚአብሔር ያንን ነገር አስተምሯቸዋል። ድንጋይና ውሃ ብሎ ህዝቡ እንደገና ምን ማሉ? ጮሁ። ምን ብለው? እግዚአብሔርን ውሃ ብለው ማለት ነው። ስለዚህ ሙሴም ድንጋዩን መታ፣ ውሃ ፈሰሰ። ምስጢሩ ምንድነው ስንል ደግሞ የዚህ ደግሞ ድንጋዩ ማን ነው? ኢየሱስ ክርስቶስ ነው የተመሰለው ማለት ነው። ውሃውሳ ምንድነው ስንል ህይወት ወይም ጸጋ ነው። ምኑ? ውሃው ማለት ነው። እና ህይወት ጸጋ ነው ምኑ? ውሃው። ስለዚህ ኢየሱስ ክርስቶስ ከኢየሱስ ክርስቶስ ምን ተገኘ ማለት ነው? ህይወት የሆነ ጸጋን ተገኘ ማለት ነው። ማን? ስጋ ወደሙን ማለት ነው። ስጋ ወደሙን ምን አልን ማለት አገኘን። ይሄ ህይወት የሆነ ህይወትን የሚሰጥ ውሃ ማነው? ኢየሱስ ክርስቶስ ነው ማለት ነው። እሺ ታላቁ ችግር ምንድነው ብለን ስናይ ታላቁ ችግር በእስራኤላውያን ውስጥ ማለት ነው ልባቸው ምን አላለ ማለት አልተለወጠም። መና አለ፣ ተአምር አለ፣ ነገር ግን ምን አላሉ? ልባቸው ምን አለ? አልተለወጠም። ነገር ግን ህዝቡ እንደገና ደግሞ ምን አሉ ማለት አጉረመረሙ። ይሄ ለስንተኛ? ለሶስተኛ ጊዜ ማለት ነው። አራተኛ ነው እንጂ አራተኛ። የመጀመሪያው
ከፈርዖንና በባህሩ መካከል ሆነው ወደ ምን እንመለስ ሳይሆን እዚሁ ልንሞት ነው ወይ እግዚአብሔር ያወጣን ለዚህ ነው ወይ ብለው አጉረምርሞ ነበረ። ሁለተኛው ደግሞ ባህሩን ከተሻገሩ በኋላ ሲና በረሃ ውስጥ ሲሆኑ ምን አሉ? የምንበላው ምግብ ብለው አጉረመረሙ። ሁለተኛ ደግሞ ምን አሉ? የምንጠጣው ውሃ አሉ። ሶስተኛ ደግሞ አሁን ደግሞ ምን አሉ ማለት ነው? እንደገና አጉረመረሙና ምን አሉ ማለት ነው? ሌላ ምግብ በቃ አይደል? ምስጢሩ ምንድነው የዚህ የማጉረመረማቸው ስንል ታምር ልብን ምን አይልም ማለት ነው? አይቀይርም። ታምር ሁሉ ጊዜ ብናይ ይሄ ልባችን አይቀየርም። ከዛስ እምነት ውስጥ ነው የሚጀምረው። እምነታችን ይሄ ውስጡ ነው እንጂ የሚጀምረው ይሄ ታምር ስላየ ምናምን ይሄ ተአምር ኢየሱስ ክርስቶስ እንደውም በወንጌሉ ምን ይላል? ለአማኝ ሰው ታምር ወይንም ፈውስ ጭማሪ ነው ይላል። ለአማኝ ነው እንደውም ይሄ ታምር የሚያስፈልገው። ለሚያምን ሰው ይሄ ምን አይለው ማለት አያስፈልገውም። ለሚያምን ሰው እንደዚህ አይነት ነገር አያስፈልገውም። ስለዚህ እምነት የላቸውም ነበር። በቃ እምነታቸው ሁሉ ጊዜ ምን ያለ ነበር ማለት ነው? የተሸረሸረ ነበር። እና ምን ብለው ጠየቁ ማለት ነው? ስጋ ብለው ጠየቁ ማለት ነው። በቃ ስጋ ማረን ምናምን ብለው አማሩ ማለት ነው። እንትና አጉረመረሙ። ስለዚህ እግዚአብሔር ደግሞ የሚፈልጉትን እንደሚሰጣቸው ይታወቃልና ስጋ ሰጣቸው። ያንን ስጋ በጣም በቃ አለ አይደለ ሰውነት እስከሚያስጠላ ድረስ በጣም በቃ አግኝቶ በልቶ የማያውቅ ሰው አለ አይደል? እንደዛ በቃ መብላት ጀምሩ ማለት ነው። ከዛ እንደዛ ሲበሉ ወዲያውኑ ነው የተቀሰፉት። እና ይሄ ሁሉ ጊዜ ማግበስበስ መብላት ዝም ብሎ መብላት ምንም አያስፈልግም ማለት ነው። እና ስርዓትን እግዚአብሔር አስተማራቸው። በጣም ብዙ ሰው ነው የተቀሰፈው የዛን ጊዜ ምንድነው የተቀሰፈው ማለት በጣም ብዙ ሺህ ህዝብ የሆነ ነው የተቀሰፈው። ምክንያቱም ከእግዚአብሔር ህግ ምን ስላሉ ስለወጡ ማለት ነው። ከእግዚአብሔር ህግ ምን ስላሉ ስለወጡ። እሺ መናና ኢየሱስ ክርስቶስ ምን ያገናኛቸዋል ብለን እንይሲ። መናና ኢየሱስ ክርስቶስ እንግዲህ ከዘመናት በኋላ ኢየሱስ ክርስቶስ አለ ምን አለ? እኔ የህይወት እንጀራ ነኝ አለ። እኔ ምንድን ነኝ አለ? የህይወት እንጀራ ነኝ። ማቴዎስ 26:26 ላይ እኔ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ብሎ የተናገረው ከዚህ ነው ማለት ነው። እና ምንድነው የመናና የክርስቶስ ግንኙነታቸው ምንድነው ስንል ከሰማይ ወረደ ማን? መና። ክርስቶስም ከሰማይ ወረደ ወይንም ከሰማይ መጣ ማን? ኢየሱስ ክርስቶስ ማለት ነው። ለጊዜ ይበቃል ምኑ መናው። ለጊዜ ምን ይላል? ይበቃል ምኑ መናው። ለዘላለም ደግሞ ምን ይላል ማለት ነው? ይሰጣል ማን? ክርስቶስ ለዘላለም ተሰጠን። መናው ለጊዜያዊ ነበረ። ኢየሱስ ክርስቶስ ግን ምን አለ ማለት ነው? ለዘላለም ተሰጠን። ለዘላለም መናው ሰውን ይመግባል ወይንም ያጠግባል ወይንም ሆድን ያጠግባል። ክርስቶስ ግን ነፍስን ይሞላል። ነፍስ የምትባለውን ነገር ምን ይላል ማለት ነው? ይሞላል፣ ያጠግባል ማለት ነው። ስለዚህ የኢየሱስ ክርስቶስና የመናው ግንኙነት እንደዚህ ነው። የኢየሱስ ክርስቶስ እና የመናው ግንኙነት እንደዚህ ነው። በኦርቶዶክስ እምነት መና ምሳሌው የምስጢረ ቁርባን ምሳሌ ነው። ምክንያቱም ቤተክርስቲያናችን እያንዳንዱን ነገር በብሉይ ኪዳን ያለውን ተተረጉሟለች። የሚተረጎም አለ፣ በምሳሌ ያለ። ሙሴ የክርስቶስ ምሳሌ ነው። ያ ድንጋዩ አለቱ በክርስቶስ ይመሰላል። በጣም ለክርስቶስ በጣም ብዙ ምሳሌዎች አሉ ማለት ነው። እና ቤተክርስቲያናችንም በምሳሌ የምታስተምረው ነው ማለት ነው። እሺ ሌላው ደግሞ በረሃ እኛም ደግሞ በበረሃ ነንና ጭንቀት፣ ፈተና፣ መንፈሳዊ ረሃብ ያጋጥመናል እኛን ማለት ነው ሰዎችን። ምክንያቱም ይሄ መና እስራኤላውያን ግብፃውያን ምናምን ብለን የምንጨርሰው ብቻ አይደለም። ወደኛ እስኪናንጠው ወደኛ ስናመጣው እኛም በበረሃ ውስጥ ነን። በምን አይነት በረሃ ውስጥ? ጭንቀት፣ ፈተና፣ መንፈሳዊ ረሃብ ወዳለበት ማለት ነው። ስለዚህ እግዚአብሔር ግን ምን አለ ማለት ነው? አልተቀየረም ወይንም አይቀየርም። በዚያ መና ነበረ፣ ዛሬ ደግሞ ምን አለ ማለት ነው? ጸጋ አለ። በእስራኤላውያን ጊዜ
መና አለ። አሁን ደግሞ በእኛ ጊዜ ምን አለ? ጸጋ የሚባል ነገር አለ። መደምደሚያው ደግሞ ምንድነው? የህይወት ጥሪ ነው። የህይወት ጥሪ። አንተ ማን ነህ? አንቺ ማን ነሽ? ይሄሽ ነው። ከዛስ የሚያጉረመርም እያሰባችሁት ነው። የሚያጉረመርም የሚያከማች ወይም የሚታመን አንተ ማን ነህ? ምንድነህ? እያያችሁት ነው። ስለዚህ እግዚአብሔር ዛሬም እንዲህ ይላል፣ እኔ እንጀራ ነኝ። ስለዚህ ምን ማድረግ አለብህ ማለት ነው? አንተ የመጨረሻው ምስጢር መና በበረሃ ተበላ፣ ክርስቶስ በልብ ይበላል ወይንም በልብ ውስጥ ምን ይላል ማለት ነው? ይበላል። ስለዚህ እኛ ቅድም ያለፍኳት አንተ ማነህ ስንል አንተ ምን ላይ ነህ? አሁን የሚያጉረመርሙት ውስጥ ነህ? እያጉረመረምክ ነው አሁንም በእግዚአብሔር ላይ? ወይንስ የሚያከማቹት ውስጥ ነህ? እያከማቸ ነው አላርል? ወይስ የሚታመን ውስጥ ነህ? እየታመንክ ነው ለእግዚአብሔር? እያሰባችሁት ነው። አንተ እያከማቸህ ነው? ከዛ እያጉረመረምክ ነው? ወይንስ ምን እያልክ ነው? የሚታመኑት ውስጥ እየታመንክ ነው ወይ? ለማን? ለእግዚአብሔር። ስለዚህ ከሚታመኑት ውስጥ እንድንሆን እግዚአብሔር ይርዳን ማለት ነው። እና መና በበረሃ ተበላ፣ ክርስቶስ ደግሞ በልብ ምን ይላል ማለት ነው? ይበላል፣ ለነፍስ ምግብ ይሆናል። ማን? ኢየሱስ ክርስቶስ ማለት ነው። ያ ህይወትን ምን አለ ማለት ነው? አዘጋጅቶ አላስቀረም። ህይወትን ከሞት ምን አላለም ማለት ነው? አላስቀረም። ምን? መና። ይህ ግን የዘላለም ምንድነው ማለት ነው? ህይወትን ይሰጣል። ማን? ኢየሱስ ክርስቶስ ማለት ነው። ስለዚህ ኢየሱስ ክርስቶስ የዘላለም ህይወትን ይሰጣል፣ ከሞት ያድናል። እያስባችሁት ነው። ለምጻሞችን ይፈውሳል፣ ብዙ ነገር ያደርጋል ማለት ነው። ስለዚህ ኢየሱስ ክርስቶስ በዚህ ዘመን የዘላለም ህይወትን ይሰጣል ማለት ነው። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ብሎ እንደተናገረ ማለት ነው። እሺ ከፈለክ ይህንን ማድረግ ትችላለህ ማለት ነው። በቃ ኢየሱስ ክርስቶስን ማድረግ ትችላለህ ማለት ነው። በህይወት ውስጥ መተርጎም፣ በህይወት ውስጥ ማኖር ትችላለህ ማለት ነው። ስለዚህ መናው ይህን ይመስላልና በጣም በጣም ሰፋ ያለና ልንማርበት ብዬ ነው ያመጣሁትና እግዚአብሔር እንግዲህ በጣም ቅርብ አምላክ እንደሆነ እስራኤላውያን ምን ያክል ቀርቦ እንዳጽናናቸው እንደረዳቸውና እኛንም ከዚህ በላይ አሁን እንደቀረበን ማየት ማሰብ አለብን። አሁንም እግዚአብሔር ሩቅ አምላክ አይደለም፣ ቅርብ አምላክ ነውና በሁሉ ቦታ የሞላም ስለሆነ ማለት ነው። እግዚአብሔር በምን ያለ ነው? በሁሉ ቦታ የሞላ ስለሆነ ምን ይላል መዝሙር 139 ቁጥር 6 ላይ አንተ በሰማይ በወጣ በዚህ ያለህ፣ አንተ በምድር በጥልቅ ብሄድ በዚህ ያለህ፣ እንደ ክንፍ በየብሳቶች ሁሉ በወንዞች ሁሉ ብበር አንተ በዚህ ያለህ ብሏልና ዳዊት። እግዚአብሔር በሁሉ ቦታ አለና ሁላችንም ከእምነት ወይንም በእምነት ከሚጠብቁት ምእመናኖች ወይንም እምነትን ከሚያከማቹት ምእመናኖች ሆነን እንድንገኝ እግዚአብሔር ይርዳን። ምክንያቱም ከዛ ስንገኝ ነውና ኢየሱስ ክርስቶስን ምናገኘው፣ ኢየሱስ ክርስቶስን የኢየሱስ ክርስቶስን ክብር የኢየሱስ ክርስቶስን ፍቅር ምናገኘውና ያንን ለማግኘት እግዚአብሔር ይርዳን። በተማርነው ቃል 30 60 100 ያማረ ፍሬ እንድናፈራ የሩ እግዚአብሔር ፈቃድ ይሁንልን። አመሰግናለሁ።